ደም ቢያፈሱ ይገርመናል ወይ? ጦርነት ቢያስነሱ ይገርመናል ወይ? እርስ በርስ ቢተራረዱ ይገርመናል ወይ? ተስፋ መቁረጥ፣ ከባድ ድብርት ያለምንም ግልጽ ምክንያት መንፈሳዊ ስራዎች ተይዛችኋል፣ እድላችሁ ተወስዷል። የጣለው የውሃ ጭጋግ ድብርትና ግራ መጋባት ተገፎ መለኮታዊ ብርሃን ዘመን በላይ ላይ ይውጣ ብላችሁ መጸለይ ነው። በነገራችን ላይ ኢትዮጵያ ውስጥ አሁን እድሉ ያልተወሰደበት ከመቶ ስንት ሰው ይገኛል? ትሰራላችሁ፣ አታገኙም። በትጋት ትሰራላችሁ፣ እውቀትና ብቃቱ አላችሁ። ሰዎች ዛሬ እንደውም ከመደበኛው የሰው ለሰው ጋብቻ ይልቅ ይሄ የዛር ባልና የዛር ሚስት መሆኑን የበለጠ እየወደዱት መጥተዋል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው በእግዚአብሔር ፍቃድ ተገናኝተናል። የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ የዛሬ መርሃ ግብራችን የሚያተኩረው የብዙዎቻችሁ ተደጋጋሚ ጥያቄ በሆነው እድልን፣ ትዳርንና ስኬትን የመስረቅ ሴራ ነጮቹ ዴስቲኒ ቴፍት የሚሉት እንዲሁም ደግሞ በእነዚህ ስውር መንፈሳዊ ሴራዎች መያዛችሁን፣ እድላችሁ መወሰዱን የምታውቁባቸውን ምልክቶች በዝርዝር ነው እምነግራችሁ። በነገራችን ላይ የዛሬ መርሃ ግብር በጣም ዝርዝር የሆነ መረጃና ማስረጃን በደንብ የተመረኮዘ የውጭ ሀገር መጽሐፍቶችን በዋቢነት የተጠቀመ ስለሆነ ትጠቀማላችሁና ብዙዎቻችሁ ለጥያቄዎቻችሁ መልስ ታገኛላችሁ ብዬ አምናለሁ። ደግመዋለሁ። እድልን፣ ትዳርንና ስኬትን የመስረቅ ሴራ ምን ይመስላል? እንዴት ነው እድላችን የሚሰረቀው? እንዴት ነው ትዳራችን የሚሰረቀው? እንዴት ነው ስኬታችን የሚሰረቀው? እሱም በዝርዝር እንመለከታለን። እንዲሁም ደግሞ በእነዚህ ስውር መንፈሳዊ ኃይሎች ማለትም እድላችሁን፣ ትዳራችሁን፣ ስኬታችሁን የሚሰርቁ መንፈሳዊ ኃይሎች መያዛችሁን፣ እድላችሁ መወሰደድ፣ እዳችሁ ወደ ሌላ ሰው መዞሩን እንዴት ነው ልታውቁ የምትችሉት? በስፋት እነግራችኋለሁ። እንዲሁም ደግሞ እግረ መንገዳችንን የእድል ሌቦችንና ስውር ውጊያቸውን እንመለከታለን። የእድል ሌቦች እነማን ናቸው? ስውር ውጊያቸው ምን ይመስላል? እንዲህ ብዙዎቻችን በዘልማድ የምንለው እንደው የሆነ አካል እንደው የሆነ በጥርጣሬ የማውቀው ሰው የምጠራጠረው ዘመዴ ቅርብ ሰው እድሌን ወስዶታል ከማለት ያለፈ ነገር የለንም። ነገር ግን የእድል ሌቦች እነማን ናቸው? ስውር ውጊያቸው ምን ይመስላል የሚለውን በዝርዝር ስትመለከቱ በዙሪያችሁ ላይ እየተደረገ ያለው ሴራ በደንብ ይገባችኋል ብዬ አስባለሁ። በነገራችን ላይ የዛሬውን መርሃ ግብር መሰረት ያደረግኩት ወይም ደግሞ ለዛሬ መርሃ ግብሬ ማስረጃና መረጃ የሆነኝ የጄኒፈር ሌክሌር መጽሐፍ ነው። በጣም የሚገርም መጽሐፍ ነው። በተለይ በውጭ ሀገር ያላችሁ ወዳጆች እኔ ያገኘሁትኝ ሶፍት ኮፒውን ስለሆነ ምናልባት ካላስቸገርኩኝ ይህንን መጽሐፍ የጄኒፈር ሌክሌርን ማለት ነው ርዕሱን ነግራችኋለሁ። ዘ ስፒሪቹዋል ዋሪየር ጋይድ ቱ ዲፊቲንግ ወተር ስፒሪትስ። እደግመዋለሁ። ጄኒፈር ሌክሌር ዘ ስፒሪቹዋል ዋሪየርስ ጋይድ ቱ ዲፊቲንግ ወተር ስፒሪትስ የሚል መጽሐፍ ነው። የምታገኙ ሰዎች ካላችሁ ያላችሁ ሰዎች ካላችሁ ብታወስኙና ኮፒ አድርጌ በመልስላችሁ፣ ምናልባትም ደግሞ በስጦታ የምትሰጡኝ ሰዎች ካላችሁ እቀበላለሁ በደስታ። ምክንያቱም መልሼ ወደ እናንተ ነው በትምህርት መልክ የማቀርበው እና አንድ ሰው ቤት ተነቦ ከሚቀመጥ ተጠቅሜበት ደግሞ ሌሎችን ባነቃበት ጥሩ ነው ብዬ አስባለሁ። ወይ ውጭ ያላችሁ ወዳጆቼ ትተባበሩኝ ያላችሁ ብዬ አስባለሁ። ዞሮ ወደ ይዘቱ ስንመጣ እንግዲህ ይሄ መጽሐፍ በጣም የሚገርምና እናንተ ሁሌ የምትጠይቁኝን ጥያቄ ተደጋጋሚ የብዙ ሰውን ጥያቄ የሚመልስ መጽሐፍ ነው። ብዙዎቻችሁ እድሌ ተወስዷል፣ እድሌ ይዞሯል፣ እድሌ እንደዚህ በእናቴ ነው የተወሰደው፣ በወንድሜ ነው የተወሰደው ምናምን የሚል ጥያቄ፣ ከዛ መፍትሄው ምንድነው ምናምን እስከ መፍትሄው ነው የምንመለከተውና በዝርዝር እንመለከተዋለን። እንግዲህ የጄኒፈር ሌክሌር ዘ ስፒሪቹዋል ዋሪየርስ ጋይድ ቱ ዲፊቲንግ ወተር ስፒሪትስ የተሰኘው መጽሐፍ በክርስቲያናዊ መንፈሳዊ ተጋድሎ ይሄ ስፒሪቹዋል ዋርፌር የምንለው ነው ዙሪያ ከተጻፉትና ሰፊ የሆኑ አቅጣጫዎችን ከዳሰሱ መጽሐፍት መካከል አንዱ ነው። መጽሐፉ በተለይ በዓለም ዙሪያ ባሉ የተለያዩ ባህሎች የኛን የኢትዮጵያን ባህላዊና መንፈሳዊ እምነቶች ጨምሮ ማለት ነው የባህር መንፈስ፣ የዛር ውቅያኖስ ወይም ደግሞ የውሃ ላይ መንፈሳዊ ኃይላት ተብለው ከሚጠሩት ስውር ተጽዕኖች በስተጀርባ ያሉትን መንፈሳዊ ስራዎች በዝርዝር የሚተነትን መጽሐፍ ነው እና ሪፈረንሳችን እሱ ነው ልላችሁ ፈልጌ ነው። እንግዲህ ስለ መጽሐፉ መግቢያ ይሄን ያህል ካልኩኝ በመግቢያ የመጽሐፉ ዋና ዋና ይዘቶችና ጭብጦች ምንድን ናቸው የሚለውን እንመለከታለን። እዛ ውስጥ በእርግጠኝነት በተለይ እድላችሁ የተወሰደባችሁ፣ እድላችሁ የዞረባችሁ ሰዎች ማንነታችሁን እዛ ውስጥ ታገኛላችሁ በእርግጠኝነት። የመጀመሪያው እንግዲህ የባህር መናፍስት የወተር ስፒሪትስ የምንለው ነው። ምንድን ናቸው የባህር መናፍስት? ወተር ስፒሪትስ ምንድን ነው? መታወቂያ ምልክቱ ምንድን ነው የሚለውን እንመለከታለን። እንግዲህ ጸሐፊዋ በመጽሐፉ መጀመሪያ ላይ እነዚህ መጽሐፍት በአይን ከማይታየው መንፈሳዊ ዓለም ላይ ተነስተው
በሰዎች ዕለታዊ ህይወት ላይ ተጽዕኖ የሚያሳድሩ ስውር ሴራዎች መሆናቸውን በደንብ አብራርታ ትገልጻለች። እንግዲህ በጥንታዊ መጽሐፍትና በተለያዩ ባህሎች ለምሳሌ ሌዋታን ያው ነጮቹ ሌቪታን ነው የሚሉት፣ ረሃብ ወይም ደግሞ ሜርሜድ ላይ እኛም ሀገር መሰል ወንድሞች በዚህ ዙሪያ ላይ ብዙ መርሃ ግብር ሲሰሩ ተመልክቻለሁኝ እና ማሚ ዋታ ትላንትና ነው መርሃ ግብር ስሰራ ጠቅሻታለሁ። የባህር መንፈስ በጣም ኃይል አላት ተብላም ታወቅ፣ በተለይ ደግሞ በአፍሪካ ሀገራት ላይ በጣም የምታወቅ መንፈስ ነችና እነዚህ አጠቃላይ የባህር መንፈሶች ናቸው። እንግዲህ ስውር አሰራራቸው ምን ይመስላል የሚለውን ስንመለከት እነዚህ መናፍስት እንደሌሎቹ ግልጽ ጥቃት ከመንሰዘር ይልቅ ልብ ብላችሁ እንድታውቁ የምፈልገው በረቀቀና ሳይታወቁ በሰዎች ህይወት ውስጥ በመግባት እድልና በረከትን ልብ አድርጉ በስውር መስረቅ ላይ የተሰማሩ ናቸው። እነዚህ አካላት እስካሁን የጠቀስናቸው ማለት ነው። ሌዋታን፣ ረሃብ እንዲሁም ደግሞ ማሚዋታ ስፔሻሊ ብያቸዋለሁ ትላንትናም አሁንም ደግመዋለሁ። አፍሪካ ውስጥ በደም የምትታወቅ ኃይለኛ ተብላ የምትታመን የባህር ውስጥ መንፈስ ነች። እንግዲህ ቅድም በመግቢያ ላይ እንደጠቀስኩት እድልን ትዳርንና ስኬትን የመስረቅ ሴራ ምን ይመስላል ዴስቲኒ ቴፍት የሚሉት ነጮቹ ማለት ነውና እዛም ላይ ዝርዝር የሆነ ጥናት አቅርባለች ደራሲዋ። እንግዲህ መጽሐፉ እነዚህ ኃይላት ያንድን ሰው ዕጣ ፈንታ እንዴት እንደሚቀሙ ወይም ደግሞ እንደሚያዞሩ የሚያሳዩ በርካታ ነጥቦችን ዳሳለች ጸሐፊዋና ለምሳሌ ከነዚህ ውስጥ ብዙዎቻቸውንም ይመለከታል ብዬ አስባለሁ። እድላቸው የተወሰደባቸውን ሰዎች ማለት ነው። በነገራችን ላይ ኢትዮጵያ ውስጥ አሁን እድሉ ያልተወሰደበት ከመቶ ስንት ሰው የሚገኝ ነው? ይሄንን እምላችሁ ዝም ብዬ ከመሬት ተነስቼ አይደለም። እጅግ በርካቶች ትደውሉልኝ ያላችሁ ሁላችሁም ማለት እችላለሁ የምትነግሩኝ በህይወታችሁ ዙሪያ የገጠማችሁን ችግር በተለይ በድል መዞር በድል መወሰድ ዙሪያ የገጠማችሁን ችግር ነውና ይሄ መጽሐፍ ለዚህ ነው። በተለይ ውጭ ሀገር ያላችሁ ሰዎች ይሄንን መጽሐፍ አንብቡ ትጠቀማላችሁ የምለው እኛ ሀገር ውስጥ መኖሩን እርግጠኛ ስላልሆንኩ ነው። ሀገር ውስጥም ማስላክ የምትችሉ ዘመዶች ውጭ ያላችሁ በተለይ በዚህ ችግር ውስጥ ያላችሁ ሰዎች ይሄንን መጽሐፍ ገዝታችሁ ብታነቡት ትጠቀማላችሁ። ወደ ነጥቤ ስመለስ እንግዲህ አንደኛው የእድልና የገንዘብ መዘጋት ነው። የፋይናንሻል ስታግኔሽን የሚሉት አንድ ሰው እንግዲህ በትጋት እየሰራ ልብ አድርጎ በትጋት እየሰራችሁ እውቀታችሁና ብቃቱ እያላችሁ ከማንም በላይ ማለት ነው። ነገር ግን ፍሬ ሳታፈሩ ስትቀሩ ወይም ደግሞ ህይወታችሁ ሁልጊዜ ባዶ ሲሆን ከጀርባው የሰውየውን ወይም ያንተን ወይም ደግሞ ያንቺን እድል የሚወስዱ የሚመጡ ስውር መንፈሳዊ ሌቦች እንዳሉ ያሳያል ትለናለች ደራሷ። ይሄ ግልጽ ነው። ይሄ የእድልና የገንዘብ መዘጋት ጋር ተያይዞ የሚነሳ ነጥብ ነው። ትሰራላችሁ አታገኙም። በትጋት ትሰራላችሁ፣ እውቀትና ብቃቱ አላችሁ፣ ነገር ግን ፍሬ አታፈሩም። ህይወታችሁ ሁልጊዜ ባዶ ነው። ሁሌ ብስጭት ውስጥ ናችሁ። ምንድነው እየሰራው? ከማንም በላይ እውቀት አለኝ፣ ከማንም በላይ ችሎታው አለኝ። ማንም ሰው መጥቶ እርዳታ የሚጠይቀው እኔን ነው። እኔ ግን ከሌሎች ጋር ስነጻጸር የኔ ህይወት ባዶ ነው። የሌሎቹ እኔ ማስረዳቸው፣ እኔ ማስተምራቸው፣ እኔ እውቀት የምመገባቸው ሰዎች ግን እኔን አልፈውኝ ሄደዋል። በኑሮም በምንም ብላችሁ የምትበሳጩ ሰዎች እዚህ ውስጥ ይሄ ፋይናንሻል ስታግኔሽን ውስጥ የእድልና የገንዘብ መዘጋት ውስጥ ህይወታችሁ አለ ማለት ነው። ስለዚህ እናንተ ህይወት ውስጥ ያንቺን ወይም ደግሞ የአንተን እድል የሚመጡ ስውር መንፈሳዊ ሌቦች እንዳሉ መጽሐፉ ይጠቁማል። ሌላው የመንፈሳዊ ጋብቻ ሴራ ነው። ይሄ አባታችን መልአከ መንክራት ግርማውን ደግሞ መጽሐፍም ላይ አንብቤዋለሁ። የትኛው መጽሐፍ እንደሆነ ሞስት ፕሮባብሊ ወይ አባዶን ነው ወይ ደግሞ የሰው ቃርሚያ ነው። ከሁለት አንዱ ላይ እንዳነበብኩት እዚህ ይለኛል። እና ይሄ የመንፈሳዊ ጋብቻ ሴራ አለ። ይሄ ማለት ምን ማለት ነው? ስፒሪት ስፖውዝስ ፈረንጆች የሚሉት ማለት ነው። በነገራችን ላይ እንደዚህ አይነት ነገሮች አሁን አንዳንድ ሰው ስለ መንፈስ አሰራር ምናምን ስናገር ኢትዮጵያ ውስጥ ብቻ ያለ ይመስለዋል። ይሄ ዛር መንፈሱ ምንድነው የጠንቋዩ ነገር ከቤተሰብ የሚመጣው ባዕድ አምልኮ ኖ ውጭም ላይ በደንብ እየተሰራበት ነው። ውጭም ላይ በደንብ ስለሚሰራበት ነው። ልዩነቱ ምንድነው? እኛ ሀገር እንደዚህ አበክሮ አጠንክሮ በሪሰርች የሚያቀርብልን ሰው የለም። ኦፍኮርስ እንግዲህ በተወሰነ መልኩ እንደ ሀገራችን ስታንዳርድ የሚጻፉ መጽሐፎች አሉ። ለምሳሌ መልአከ መንክራት ግርማ አሁን የጠቀስኳቸው መጽሐፎች ጨምሮ ሌሎችም የመምህር ተስፋዬ አበራ ገጠመኝን ጨምሮ ሌሎች መጽሐፎች የነ መምህራችን ቀሲስ ሄኖክ ወልደ ማርያም የሌሎችም ግን በቂ አይደለም ነው ለኔ በቂ አይደለም። ከዚህ በላይ መጽሐፎች
ከሚጠቃው ህዝብ አንፃር ከዚህ በላይ መጽሐፎች ሊጻፉና ህዝቡን ሊያነቁ ይገባል ከማለት አንፃር ነው እንጂ የተወሰኑ መጽሐፎች የሉም እያልኩ አይደለም። ሌላው እንግዲህ ምንድነው እዚህ ውስጥ የምንመለከተው የመንፈሳዊ ጋብቻ ሴራ ነው ብዙዎቻችሁ ላይ አፕላይ የሚደረገው። ይሄ ስፒሪት ስፖውስስ እንደጠቀስኩት ይህ በኢትዮጵያ ባህል ውስጥ የዛር ባል ወይም ደግሞ የዛር ሚስት ከሚባለው ጽንሰ ሀሳብ ጋር በቀጥታ የሚገናኘው ነው እና እንግዲህ አንዳንድ ሚስቶች የዛር ባል ያገባሉ፣ አንዳንድ ሴቶች ደግሞ የዛር ሚስት ያገባሉ፣ አንዳንድ ወንዶች ደግሞ የዛር ሚስት ያገባሉ፣ ሴቶቹ የዛር ባል ያገባሉ። ከመናፍስቱ ጋር መጋባት ይሄንን ነው መልአከ መንክራት ግርማ ወንድሙ መጽሐፍ ላይ የተመለከትኩና ሰዎች ዛሬ እንደውም ከመደበኛው የሰው ለሰው ጋብቻ ይልቅ ይሄ የዛር ባልና የዛር ሚስት መሆኑን የበለጠ እየወደዱት መጥተዋል የሚል ነገር አንብቤያለሁ እዛ ላይና አደገኛ አካሄድ ነው። ስለዚህ ከዛር ባልና ከዛር ሚስት የተገኙ ልጆች ምንድን ነው የሚሆኑት? ደም ቢያፈሱ ይገርመናል ወይ? ጦርነት ቢያስነሱ ይገርመናል ወይ? እርስ በርስ ቢተራረዱ ይገርመናል ወይ? የዛ ውጤት ስለሆነ ነው እና ይህንን በደንብ ማወቅ ይኖርብናል። እንግዲህ መጽሐፉ እነዚህ መናፍስት በሰዎች ህልም ውስጥ በመግባትና ልብ አድርጎ ያለነው መንፈሳዊ ጋብቻ ሴራ ላይ ነው እና እነዚህ መናፍስት በሰዎች ህልም ውስጥ በመግባትና ግንኙነት በመፍጠር የሰውን እውነተኛ የትዳር ዕድል እንዴት እንደሚያበላሹ፣ ፍቅርን እንደሚያርቁና ማህበራዊ ህይወትን ብቸኛ እንደሚያደርጉ ነው መጽሐፉ የሚያብራራው እና አንድ ሰው ለምሳሌ አንተ ወይም አንቺ ይህንን ፕሮግራም የምትከታተል ወይም የምትከታተይ የመንፈሳዊ ጋብቻ ሴራ ውስጥ ስትጠለፍ ወይም ስትጠለፊ ምንድን ነው የሚሆነው? ትዳር አይመስልሽም። ከባልሽ ጋር ሁሌ ትጨቃጭቂያለሽ፣ ሰላም ታጫለሽ። ቤትሽ ውስጥ በጽሞና መነጋገር የሚባል ነገር አይታሰብም። አንተም ላይ እንደዛ፣ ወንዱም ላይ እንደዛ ማለት ነው እና ይሄ የመንፈሳዊ ጋብቻ ሴራ ወጥመድ ላያችን ላይ ሲሰራ ማለት ነው እና እነዚህ መናፍስት እንግዲህ ያው እዛ ህልማችን ውስጥ ገብተው ገነታችንን ግንኙነት በመፍጠር የኛን እውነተኛና የትዳር ዕድል ማበላሸት ነው ስራቸው። ብዙዎች በዚህ ውስጥ የተጠቁ ናቸው። ትዳሬ አይበረክትኝም፣ ልጆችን ከወለድኩ በኋላ ከባሌ መስማማት አቅቶኛል፣ ከሚስቴ መስማማት አቅቶኛል፣ እሷን ሳይ ጩጩህ ይለኛል፣ እሱን ሳይ በደበድ ይለኛል የምንለው ያለምንም ምክንያት አይደለም። ደራሲዋን የምትለን በመንፈሳዊ ጋብቻ ሴራ ስለተጠለፍን ነው። ሌላው እንግዲህ ዋና ዋና መገለጫዎቹና ምልክቶቹ ምንድን ናቸው? አሁን አንዳንዶች ይሄ ነገር እንደሚሆንባቸው ያውቃሉ። የዕድልና የገንዘብ መዘጋት፣ የመንፈሳዊ ጋብቻ ሴራ በላያቸው ላይ እንደሚሰራ፣ ትዳራቸው ሰላም እንደሌለው፣ እየሰሩ እንደማያገኙ፣ እየተጉ ውጤት አልባ እንደሚሆኑ ይናገራሉ እና ከመነገራቸው ባለፈ ግን ይሄ ነገር በእርግጠኝነት እነሱ ላይ እንዳለ ይሄ ማለት ምንድን ነው? በእነዚህ ስውር መንፈሳዊ ሴራዎች አንድ ሰው መያዙን ወይም ደግሞ ሴትም ልትሆን ትችላለች መያዟን ወይም እድላቸው መወሰዱን የሚያውቁባቸው ምልክቶች ምንድን ናቸው? እርግጠኛ ለመሆን ማለት ነው እና ይሄንንም በስፋት ሪሰርች አድርጋ ሰርታበታለች ጸሐፊዋ። እነሱን ነው የምንመለከተው። ስለዚህ መንፈሳዊ ሴራ መያዛችሁን የምታውቁት በመንፈሳዊ ሴራ ወይም ደግሞ እድላቸው መወሰዱን የምታውቁት በእነዚህ ነጥቦች ነው። አንደኛው ተስፋ መቁረጥና ከባድ ድብርት ይጫጫናችኋል። ተስፋ መቁረጥ፣ ከባድ ድብርት ያለምንም ግልጽ ምክንያት በሰው ላይ የሚጫን የጭጋግ ያህል ከባድ የሆነ የሐዘን መንፈስ ነው ይሄና ይሄ የሚሰማችሁ ሰዎች በመንፈሳዊ ሴራዎች ተይዛችኋል፣ እድላችሁ ተወስዷል። ሌላው የህልም ዓለም ጥቃቶች ናቸው። በተደጋጋሚ እንግዲህ በህልም በውሃ ውስጥ መስጠም፣ በትላልቅ ባህሮች ላይ መዋኘት ወይም ደግሞ ከባህር ፍጥረት ጋር መጋፈጥ የሚያጋጥማችሁ ሰዎች ካላችሁ በህልማችሁ ማለት ነው፣ ይሄም ምልክት ሊሆናችሁ ይገባል። በመንፈሳዊ ስራ ተይዛችኋል፣ እድላችሁ ተወስዷል። ይሄ የሚያጋጥማችሁ ከሆነ በህልም ዓለማችሁ በተደጋጋሚ በህልማ ውስጥ የምትዋኙ ከሆነ የምትሰጥሙ ከሆነ በትላልቅ ባህሮች ላይ የምትዋኙ ከሆነ ወይም ከባህር ፍጥረታት ጋር የምትጋፈጡ ከሆነ ሁለቱ ነጥቦች እናንተ ላይ አፕላይ ተደርገዋል፣ እድላችሁ ተወስዷል። እንዲሁም ደግሞ በመንፈሳዊ ሴራ የተጠቃችሁ ነው ማለት ነው። ሌላው ኩራትና አለመግባባት በእናንተ ህይወት ላይ ሀፕን ያደርጋል፣ ይተገበራል ማለት ነው። ይሄ ዘ ስፕሪት የሚሉት ነው እነሱ። ይሄ ማለት እንግዲህ ሌዋታን የተባለው መንፈስ የትዕቢት ንጉስ በመሆኑ ልብ ብላችሁ ስሙኝ፣ በሰዎች መካከል ግጭትን፣ አለመተማመንንና መለያየትን በመፍጠር የሰዎችን ስኬት ይበትናል ማለት ነው። ይሄ መንፈስ ካለባችሁ ይህንን ምልክት የምትመለከቱ ከሆነ ህይወታችሁ ላይ የመናፍስቱ አሰራር አፕላይ አድርጋል፣ መንፈሳዊ ሴራው ተይዛችኋል በመንፈሳዊ ሴራ፣ እንዲሁም ደግሞ እድላችሁ ተወስዷል ማለት ነውና እነዚህ ምልክቶች ናቸው። ነፃ የመውጫና የውጊያ ስልቶች ምንድን ናቸው የሚለውን ደግሞ እንደሚከተለው እንመለከታለን። ይሄ ስፒሪቹዋል ስትራቴጂው ነው። እንግዲህ የደራሲዋ መጽሐፍ ችግሮቹን በመጠቆም ብቻ አያበቃም። ይልቁንም እነዚህን የድል ሌቦች ልብ አድርጉ። ስለዚህ ያንን የሚወስዱ የድል ሌቦች ናቸው።
ለመመከትና የተወሰነውን እድል ለማስመለስ የብዙዎቻችሁ ጥያቄ ስለሆነ እድሌን እንዴት አስመልሳለሁ ምናምን የምትሉ ሰዎች አላችሁ። እድል እንዴት ይመለሳል የሚለውን እዚህ ውስጥ እንመለከታለን እና የብዙዎች ጥያቄ ስለሆነ ነው። እድል እንዴት ነው ልናስመልስ የምንችለው? የእነዚህን የእድል ሌቦች ለመመከትና የተወሰነ እድል ለማስመለስ የሚያስችሉ መንፈሳዊ ጦርነት ስልቶች አሉ። እነዛን ስልቶች መጽሐፉ በዝርዝር ይናገራል፣ ያስተምራል። ከእነዚህ ውስጥ እንግዲህ አንደኛው ስውር መግቢያዎችን መዝጋት ነው። ክሎዚንግ ጌትዌይስ ነጮቹ የሚሉት። ያው እንግሊዝኛ የምቀላቅለው ለምንድን ነው? የበለጠ ሀሳቡን ይገልጽኛል በሚል ነው እንጂ ሌላ ምክንያት የለም። እና ስውር መግቢያዎችን መዝጋት ነው አንደኛው። ስልቱን ነው እየነገርኳቸው ያሉት። ይሄ ማለት ምንድን ነው? መናፍስቱ ወደ አንተ ወይም ደግሞ ወደ አንቺ ወደ ሰውየው ወይም ወደ ሴትዮዋ ህይወት እንዲገቡ የፈቀዱ ጥንታዊ ወላጆች፣ የባህል አምልኮዎች፣ መርገሞች ወይም የግል ስህተቶች ካሉ መለየትና ማቋረጥ። ይሄ ሁሌ የምንለው ነው። እቺ ሴት ለክሌር ደገመችው፣ በስፋት በጥናት በዝርዝር አብራራችው እንጂ ሁሌ የምንለው ነገር ነው። ይሄ ማለት ምን ማለት ነው? ለምሳሌ ከቤተሰቦቻችን ከዘርዘር እየተወራረሰ የመጣ የወላጆቻችን የባህል አምልኮዎች አሉ። እሱን የጠቀሰችው መርገሞች አሉ ወይ? ወይም የግል ስህተቶች አሉ። የግል ስህተቶች የምትለው እንግዲህ ላመቺሳ መስጠቱን፣ ጭሌ ማምለኩን የመሳሰለውን እና እሱ ካለ መለየትና ማቋረጥ አንደኛው የነፃ መውጫና የውጊያ ስልቱ ነው የምትላቸው። ስለዚህ ቤታችሁ ውስጥ ይሄ ዛር አምልኮ፣ የባዕድ መንፈስ፣ የባዕድ አምልኮ ምናምን መምህር የሚያስተምሩት እነዛ ኮተቶች ካሉ እነሱን መለየትና ማቋረጥ ነው። ሌላው የቃልና የጸሎት አዋጅ ነው። ይሄ ፕሮፌቲክ ዴክሪስ የሚሉት የተወሰደውን በረከትና የተዘወረውን እድል ወይም ደግሞ የዞረውን እድል በጽናትና በኃይለኛ ጸሎት እንዴት ማስመለስ እንደሚቻል እዛ ውስጥ በዝርዝር ታትተዋለች። ስለዚህ ምንድነው የተወሰደባችሁን በረከት ለማስመለስ እንዲሁም ደግሞ እድላችሁንም ጭምር ለማስመለስ በኃይለኛ ጸሎት። ኃይለኛ ጸሎት እንግዲህ ብዙ ትርጉም አለው። ተንበርክኮ ማልቀስ፣ ተንበርክኮ የተለያዩ ጸሎት መጽሐፍቶችን ማድረስ፣ በተሰበረ ልብ ማነብነብ ሳይሆን በተሰበረ ልብ ከልብ ከእግዚአብሔር ጋር በምንገናኝበት መንፈስ መጸለይ ማለት ነው። ይህንን ተግባራዊ ማድረግ አለብን ነው የምትለው። ሌላው ምንድነው? የአእምሮ ንቃት ነው። እንግዲህ ጠላት ሰውን የሚያጠቃው በሀሳብ ደረጃ በመሆኑ በአስተሳሰብና በመንፈሳዊ ንቃት መጠበቅን ትመክራለች በመጽሐፏ ማለት ነው። እና ሁሌም የአእምሮ ንቃት ሊኖረን ይገባል። ስለዚህ የት ቦታ ነው ያለሁት? የት ቦታ ነው የምውለው? የት ቦታ ነው ጊዜን የማሳልፈው? መጠጥ ቤት ነው ወይ? ጫት ቤት ነው ወይ? ወይስ ቤተክርስቲያን መንፈሳዊ ቦታዎች ነው? ይሄ መንፈስ ንቃትን ይፈልጋል። እና እነዚህ ነገሮች ተግባራዊ የምናደርግ ከሆነ የውጊያ ስልቶቹ ናቸው። ጠላትን ማሸነፍ እንችላለን ነው የምትለው። እና ባጭሩ እንግዲህ የለክሌር መጽሐፍ በተለይ ከሚታየው ዓለም በስተጀርባ ያሉትን መንፈሳዊ ሴራዎች በጥልቀት ለመመርመር ለሚፈልግ እና የማይታዩ ኃይላትን በሰዎች የዕለት ተዕለት ስኬት፣ ትዳርና ጠፈንታ ላይ እንዴት ተጽዕኖ እንደሚያሳድሩ ማሳያ ፍንጭ የሚሰጥ መጽሐፍ ስለሆነ ለዚህም ነው መጽሐፉ እጃችሁ ላይ ያለ። የውጭ ሀገር ሰዎች አንብባችሁት ከሆነ በውሰትም ቢሆን እንደው ኮፒ አድርጌ በመልስላችሁ ወይም በስጦታም የምትሰጡኝ ሰዎች ካላችሁ በጣም ወሳኝ መጽሐፍ ሆኖ ስላገኘሁት ነው። እንግዲህ ከዚህ ጋር በተያያዘ ሌላው ዝርዝር ሀሳብ ምንድን ነው? መጽሐፉ በእንግሊዝኛ የተጻፈ በመሆኑ ጸሐፊዋ ጀነፈር ለክሌር በምዕራፏ ውስጥ ያሰፈረቻቸውን ዋና ዋና ሀሳቦች መመልከት ጠቃሚ ነው ብዬ አስባለሁ። ስለሚጠቅማችሁ ከህይወታችሁ ጋር ስለሚያዝ ቀጥታ ስለሚገናኝ ማለት ነው። እና ለምሳሌ በክፍል 1 መጽሐፏ ላይ የዕድል ሌቦችና ስውር ውጊያቸውን ነው በዝርዝር በደንብ ያሰፈረችው። ይሄ ማለት ምንድነው? እንግዲህ ከመጀመሪያው ምዕራፍ የተወሰደውን ነው የምነግራችሁ። በርካታ አማኞች ህይወታቸውን ለምን ወደፊት መራመድ እንዳቃተው ግራ ይገባቸዋል። ይጸልያሉ፣ ይጾማሉ፣ በትጋትም ይሰራሉ ትላለች። ነገር ግን ሁልጊዜ የሚገጥማቸው የማይታይ የብረት ግድግዳ ነው። ልብ አድርጉ። እየጾማችሁም እየጸለያችሁም ይሄ ብዙዎቻችሁ ስለምትጠይቁኝ መልስ ይሆናችኋልና እንጸልያለን፣ እንጾማለን፣ ነገር ግን ህይወታችን ምንም ፈቅ ያለ ነገር የለም ለምትሉ ነው። ልክ እንደ እርምጃ ወደፊት ሲራመዱ ወይም አንድ እርምጃ ወደፊት ሲራመዱ 3 እርምጃ ወደኋላ የሚጎትታቸው ኃይል ይሰማቸዋል። ይህ ዝም ብሎ አጋጣሚ አይደለም ትላለች ጸሐፊዋ። በመንፈሳዊ ዓለም ውስጥ የእርሶን በረከት፣ የትዳር ዕድልና የእግዚአብሔርን ስኬት ለመስረቅ የሚያደቡ ስውር የውሃ መናፍስት አሉ። እነዚህ ኃይላት እንደ ሌሎች መናፍስት በጩኸትና በትርምስ አይመጡም። ልብ አድርጎ በጩኸትና በጥሩምባ ይዘው እየለፈፉ የመጣን ነው ብሎ አይደለም የሚመጡት። አሰራራቸው በረቀቀ ሴራ የተሞላ ነው። ልብ አድርጉ፣ የረቀቀ ሴራ ነው። ሐዋርያው ቅዱስ ጳውሎስ እንዳለው ውጊያችን፣ ተጋድሏችን ከስጋና
ከደም ጋር አይደለም ከመንፈስ ጋር ነው እንዳለው፣ ከረቀቀ ኃይል ጋር ነው እንዳለው ይህንን ሐሳብ ነው የምታጎላለን። ስለዚህ እነዚህ ኃይላት እንደሌሎቹ መና በጩኸትና በትርምስ አይመጡም። አሰራራቸው በረቀቀ ሴራ የተሞላ ነው። ወደ ሕይወቶ የሚገቡት በዝግታና ሳይታወቅ ነው። ዋና ዓላማቸው እግዚአብሔር ያዘጋጀላቸውን ታላቅ ዕድል ወይም ዴስቲኒ መጋረድ፣ ማዞር፣ በመጨረሻም ሙሉ በሙሉ መስረቅ ነው። ለዚህ ነው ዕድላችን ዞሯል ብለፋ ዋጋ የለኝም፣ ብለፋ ጠብ የሚል ነገር የለም፣ ትላንትና ሀብታም ነበርኩኝ ባለ ሀብት ነበርኩ ዛሬ ለፋለሁ ጫፍ ይደርስና ይፈርስብኛል የምትሉ ሰዎች በእንደዚህ አይነት መናፍስት ዕድላችሁ ስለዞረ ወይም ስለተወሰደ ነው። በክፍል 2 ያስቀመጠችው በመጽሐፏ ውስጥ ምንድነው የሌዋታን መንፈስና የዕድል መዘጋት። ይሄ ከመጽሐፉ ምዕራፍ 4 ላይ የተወሰደ ክፍል ነው እና ምንድነው የምትለው በዛ ምዕራፍ የውሃ ላይ መናፍስት አለቃ የሆነው ሌዋታን በትዕቢትና በኩራት የተሞላ ነው። ይሄ ይታወቃል፣ ያው በመጽሐፍ ቅዱስ ላይ እንደሚታወቀው። ይህ መንፈስ በአንድ ሰው ሕይወት ላይ ሲሰለጥን መጀመሪያ የሚያጠቃው የሰውየውን ግንኙነቶች ነው። መልካም ግንኙነት ሊኖረው ይችላል። ማህበራዊ ሕይወታችን ላይ የተወደድን ልንሆን እንችላለን። ለሰው ችግር ደራሽ ልንሆን እንችላለን። ፈጥኖ ደራሽ ልንሆን እንችላለን። ነገር ግን እኛን ማጥቃት ሲፈልግ ቀድሞ ይሄ መንፈስ፣ ይሄ የውሃ ላይ መንፈስ ሌዋታን ቀድሞ የሚያበላሸው የእኛን ግንኙነት ነው፣ ከሰዎች ጋር ያለን ማህበራዊ ግንኙነት ማለት ነው። ይሄ በደንብ ሊገባን ይገባል። በትዳር ውስጥ፣ በስራ ቦታ ወይም ደግሞ በጓደኝነት መካከል ያለምንም ተጨባጭ ምክንያት ከባድ አለመግባባቶችንና ጥርጣሬዎችን ይዘራል ማለት ነው። እና ይሄ ምንድን ነው? አንዳንድ ሰዎች አሁን ትሉኛላችሁ ዕድል መወሰዱን የማውቀው አሁን መስሪያ ቤት ውስጥ እኮ ከብሶ ገባባ ነበር፣ አሁን ዛሬ ሁሉም ፊቱን አዞሮብኛል፣ ዛሬ ሊያናገረኝ የሚፈልግ የለም፣ ቤተሰቦቼ ጠልተውኛል። ሰሞኑን እንኳን እኔ አንድ በጣም የሚገርም መርሃ ግብር ተመልክቻለሁ። አንዲት ሴት መጨረሻ ላይ የሆነች ሴት ልጅ ያለቻት በኋላ ቤተሰቦች እናትና አባቷ አይ ቲንክ ሞተዋል፣ የተቆረጠውን ስላየው ነው። በኋላ ግን ከልጇ ጋር በቃ ልጄ ዕድሌ ነች አይነት ነው፣ ሩታ ትመስለኛለች ካልተሳሳትኩኝ። እና የሚገራረሙ መርሃ ግብሮችን አሁን በራሷ የቲክቶክ ቻናል እየለቀቀች እና የእሷን ኢንተርቪው ተቆርጦ አይቼዋለሁ ቲክቶክ ላይ፣ ሙሉን አላየሁትኝም። እና አሁን እዛ ላይ እንግዲህ ከምታውቃቸው ሰዎች ጋር ሁሉ ነበር የለያያት። ይጠሉኛል ቤተሰቦች አሉኝ ነው ያለችው። አይ ቲንክ ቻናል 1 ላይ ነው እንትና ጋር ናፍቆት ጋር ቀርባ የተናገረችው ላይ አሉኝ ቤተሰቦች፣ ነገር ግን አይቀርቡኝም፣ ይሸሹኛል፣ ይጠሉኛል የሚል ነገር ስትናገር ሰምቻታለሁ። ይሄ ማለት ሌዋታን መንፈስ በሚያሳድረው ተጽዕኖ የሚፈጠር ነው። ሁሉን ነገር ከዓለማዊ አይን ብቻ እንመልከተው፣ ግድ የላቸውም። መንፈሳዊ አይናችንን እንግለጥ፣ መንፈሳዊ አይናችንን እናብራ። ያ ካልሆነ ብዙ ነገሮች አይገቡንም። እና ስለዚህ ምንድን ነው የሚሆነው? በትዳራችን፣ በስራ ቦታችን፣ በጓደኝነት መካከል ያለምንም በዘመዶቻችንም በቅርብ ሰዎቻችንም ጭምር ተጨባጭ ምክንያት ከባድ አለመግባባትና ጥርጣሬዎችን ይዘራል። ስለዚህ በኋላ እንበጣበጣለን ማለት ነው። ሌላው ምንድን የመረጃ መሳለጥ ነው፣ መላመጥም ልንለው እንችላለን። ሚስ ኮሚኒኬሽን የሚሉት ነጮቹ ማለት ነው። እና እንግዲህ እኛ የተናገርነውን ቅን ሀሳብ በሌላኛው ሰው ዘንድ እንደ ክፉ ንግግር መወሰድ፣ ይሄ ሴራው ነው፣ የሌዋታን ሴራ ነው። የሌዋታን መንፈስ፣ የባህር መንፈሱ ሴራ ነው። እና እኛ ለደግ ብለን የተናገርነውን ሰዎች በክፉ ተርጉመውባቸው አያውቁም። እናንተ ለበጎ ያላችሁትን ነገር እነሱ በክፉ አይተውባቸው አያውቁም። ይሄ ማለት ነው፣ ሌላ ትርጉም የለውም። እና ይሄም በስፋት እዛ መጽሐፍ ውስጥ ተቀምጧል። ሌላ ምንድነው? ዕድልን ማራቅ ነው። እንግዲህ እናንተን፣ አንቺን ወይም አንተን ሊረዳና ትልቅ ደረጃ ሊያደርስ የሚችሉ ሰዎችን ካጠገበው በምቀኝነትና በኩራት ስሜት እንዲርቁ ማድረግ ነው። በቃ እነዛ ሰዎች ቀርቧቸው ጭምን ከዚህ በኋላ ሰው አልፈልግም። እነዛ ሰዎች ምናልባት እናንተ ህይወት ውስጥ ጣልቃ ቢገቡ የነበረውን የተዘበራረቀ ህይወታቸውን የሚያሳክሉ ሊሆኑ ይችላሉ። ይሄንን ስለሚያውቅ ያ ክፉ መንፈስ እግዚአብሔር ገስጸውና ያ የባህር ውስጥ መንፈስ ሌዋታን መንፈስ ይሄንን ስለሚያውቅ ከነዚህ ሰዎች መልካም ዕድልን ማራቅ ነው ሌላው ሴራው ማለት ነውና እነዚህ ሰዎች በምቀኝነትና በኩራት ስሜት ካጠገቦ እንዲርቁ፣ ካጠገብሽ እንዲርቁ፣ ካጠገብ እንዲርቁ ነው የሚያደርጋቸውና እንግዲህ በዚህ ስልት ምክንያት ብቻችሁን እንድትቀሩ፣ ለስኬት የተከፈቱ በሮች እንዲዘጉ ያደርጋል ማለት ነው ይሄ መንፈስ። ይሄንን በደንብ ሊገባን ይገባል። ሰዎች በህይወታችን ላይ የሆነ ነገር ሀፕን ሲያደርግ፣ እስካሁን የነገርናቸው ነጥቦች ሀፕን ሲያደርጉ ምንድን ነው ከኔ ጀርባ በቃ መንፈሳዊ ሴራ እየተከናወነ ነው፣ እድሌ እየዞረ ነው ብለን ልንነቃ ይገባል። ሌላው እንግዲህ እቺ ገራሚ ደራሲ ካስቀመጠችው በክፍል 3 ላይ ከተወሰደው እድል ጀርባ ያለውን በር መዝጋት የሚለውን ነው የመጨረሻው ምዕራፍ ላይ ያስቀመጠችው ነው። በክፍል 3 እንግዲህ ጠላት ያንተን ወይም ያንቺን ወይም ደግሞ የእርሶን እድል ለመስረቅና ህይወቶን ለማዞር
መጀመሪያ ህጋዊ መብት ሌጋል ግራውንድ ይፈልጋል። ይሄ በደንብ አንደርስታንድ እንድታደርጉ እንድትሰምሩበት ፈልጋለሁ። ጠላት ወይም ደግሞ የእናንተን ህይወት የሚያዞረው የእናንተን ህይወት የሚያበላሸው የእናንተን እድል ለመስረቅና ህይወታችሁን ለማዞር እድላችሁን ለማዞር መጀመሪያ ህጋዊ መብት ያስፈልገዋል። ይህ ህጋዊ መብት ከትውልድ የመጣ የባህል ልብ አድርጎ ይህ ህጋዊ መብት ምንድነው? እኛ ራሳችን በፍቃደኝነት የምንሰጠው ነው። ይሄ ማለት ምን ማለት ነው? ከትውልድ የመጣ የባህል አምልኮ ወይም ደግሞ የባዕድ አምልኮ በቤተሰብ የተደረገ ስውረ ቃል ኪዳን ይሄ በጨሌው ቅድም እንዳልማመች ሰው በጣም ያለው ኮተቱ ማለት ነው። ወይም የእርሶ የግል መንፈሳዊ መዘናጋት ሊሆን ይችላል። የኛ የግል መንፈሳዊ መዘናጋት ቤተክርስቲያን አለመሄድ፣ አለመጸለይ፣ አለመንበርከክ፣ አለመስገድ፣ አለመጾም፣ ቅዱስ ቁርባን አለመቀበል እነዚህ ሁሉ ማለት ነውና ይሄ መንፈሳዊ መዘናጋት ይባላልና ስለዚህ ጠላት በህይወታችን ላይ የጣለውን የሽንፈትና የዕድል መዘጋት ሰንሰለት ለመስበር መጀመሪያ ወደ ህይወታችን የገቡትን በር ማወቅና መዝጋት አለብን። ከላይ የተመለከትናቸውን ተግባራዊ ማድረግ እንዲሁም ደግሞ ያለውን ባዕድ አምልኮ ቆርጦ መጣል ማለት ነው እና የተወሰነው ድል እንግዲህ ማስመለስ የሚቻለው ልብ አድርጉ። እንዴት ነው ማስመለሰው ለምትሉ ሰዎች በደንብ አዳምጡኝ። የተወሰነውን ዕድል ማስመለስ የሚቻለው መንፈሳዊ ንቃትና በማይናወጥ የጸሎት አዋጅ ነው። ከእንግዲህ በድብቅ ዕድሌን የሚመጡ ስኬትን የሚያዘገዩና ትዳሬን የሚያናውጡ የውሃ ላይ ስውር ሴራዎች ሁሉ በኢየሱስ ስም ይፍረሱ፣ በመድኃኔዓለም ስም ይፍረሱ፣ በእናቴ አማላጇ በቅድስት ድንግል ማርያም ስም ይፍረሱ፣ በሰማዕቱ በቅዱስ ጊዮርጊስ ስም ይፍረሱ፣ በቅዱስ ገብርኤል ስም ይፍረሱ፣ በቅዱስ ሚካኤል ስም ይፍረሱ እያልን መጸለይ ይኖርብናል። የታሰረ ህይወታችን ምዕራፎች በሙሉ ተፈተው ወደነበሩበት መመለስ ይጀምራሉ። ይህንን አዘውትረን ከልባችን ይሄ ዝም ብሎ በማነብነብ አይደለም፣ ከልባችን ያን የምናደርግ ከሆነ ወደነበሩበት መመለስ ይጀምራሉ ትለናለች ደራሲዋ። የደረሰችበት የሪሰርች ውጤት ያንን ስለሚያመለክታት ማለት ነው። እንግዲህ ጸሐፊዋ በመጽሐፉ ውስጥ እያንዳንዱ መንፈሳዊ ሴራ ካጋለጠች በኋላ አንባቢው በራሱ ላይ እየተፈጸመ ያለውን ስውር ተጽዕኖ የሚሰብርበትን የጸሎትና የውጊያ መመሪያዎችን ወይም ዋርዌር ፕሬየርስ በዝርዝር ታስቀምጣለች። መጽሐፉ በአጠቃላይ ከታችኛው የዓለም ክፍል የሚነሱ መንፈሳዊ ኃይሎች በሰዎች ላይ ስለሚሸርቡት ድብቅ ሴራ እጅግ ሰፋ ያለ ግንዛቤ የሚሰጥ ነው ማለት ነው። እንግዲህ ከዚህ ጋር አያይዤ እንደገና የምነግራችሁ ነገር ምንድነው? ይሄ በነገራችን ላይ በጣም ኢንተረስቲንግ ሆኜ ስላነበብኩትና በቃ ከኔ መርሃ ግብር ጋር መሄዱ ብቻ ሳይሆን ቀማላየውን ዳይሜንሽን ስላሳየኝ በጣም በዝርዝር የተጻፈ መጽሐፍ ስለሆነ ነው። በቃ እንደዚህ አይነት መጽሐፎችን ሁሌም ማግኘት እፈልግ ነበር እና አጋጣሚ ስላገኘሁት የብዙቻችሁ ጥያቄ ደግሞ ይሄ ከዕድል መውሰድ ጋር የተያያዘ ስለሆነ ለዛ መልስ እንዲሆን ነው። እንግዲህ ሌላው በዚህ መጽሐፍ ላይ የተገለጸው ነገር ምንድነው? ስውር መግቢያዎችን መለየትና መዝጋት። ቅድም ያልነው ነገር አለ። ጠላት ወደ ህይወታችን ገብቶ ወይም ዕድላችንን እንዳይሰርቅ የፈቀድንለትን ህጋዊ መብት ሳይዘጉ ዝም ብሎ መጮህና መጸለይ ዘላቂ መፍትሄው ነው። ልብ አድርጉ። በደንብ እያስጠነቀቃችሁ ነው። ጠላት ወደ ህይወታችሁ ገብቶ ዕድላችሁን እንዲሰርቅ የፈቀደላችሁለትን ህጋዊ መብት ሳትዘጉ በደንብ አንደርላይን አድርጋ ነው የምትነግረው። ዝም ብሎ መጮህና መጸለይ ዘላቂ መፍትሄ አይሆንም። አሁን ብዙዎች ለዚህ ነው እየጸለይኩኝ ነው እንትን እያልኩኝ ነው ግን ስኬታማ አይሆንም የሚባለው ለዛ ነው። ስኬታማ አልሆንኩም ጸሎቴ አልተሰማም የምንለው ለዚህ ነው። ምን ስላደረግን? ወደ ህይወት ገብቶ ዕድላችንን እንዲሰርቅ የፈቀደልነትን ህጋዊ መብት አልዘጋንም ማለት ነው። ሳንዘጋ ዝም ብሎ መጮህ ማነብነው ነው የሚሆነው። ስለዚህ እነዚህ መግቢያዎች ብዙውን ጊዜ ከሶስት ነገሮች ይመነጫሉ ነው የምትለው። ልብ ብላችሁ ስሙ። አንደኛው የትውልድ መርገም ነው። ይሄ ጀነሬሽናል ኮቨናንትስ እንደውም አሁን በደንብ እያያለ ነው። በእኛ ዘመን በእኛ ትውልድ ላይ እየታየ ያለ ነው። አም ሶሪ ይሄንን ስል የትውልድ መርገም በደንብ አለ። ስለዚህ የቀድሞው እናቶች፣ አባቶች፣ አያቶች፣ ቅድመ አያቶች ከነዚህ መናፍስት ለምሳሌ ከዛር ወይም ደግሞ ከባህር ኃይላት ጋር ያደረጓቸው የባህል አምልኮዎችና የደም ኪዳኖች በደማችን ውስጥ አልፈው እኛን የመውረስ መብት እንዳላቸው አድርገው ነው የሚያስቡት እነዛ መናፍስት ማለት ነው። ምክንያቱም በቃ እኔ ዘሬ ሲመለክልኝ የኖርኩ ነው አልለቅም ሲሉ አልሰማችሁም? መንፈሳዊ ቦታዎች ላይ ያንን ለማለት ነው። ሌላው እንግዲህ ምንድነው በሰው ላይ ቂም መያዝ ጠላት በእኛ ላይ እንዲሰለጥን ትልቅ በር ይከፍታል እና ይሄ የቂማችን የልባችንን ቂም መሰረዝ አለብን። ያንን ማናደርግ ከሆነ ጸሎታችን ሊሰማ አይችልም። ስለዚህ ይቅርታ ልብ ማለት ነው።
የይቅርታ ልብ ያስፈልገናል። የትውልድ መርገማችንን መስበር ይኖርብናል። ነጥቦቹን እየነገርኳቸው ነው። ስለዚህ መጀመሪያ እነዚህን ነገሮች በትህትና በንስሐና በይቅርታ መዝጋት ይኖርብናል። ውጤታማ መሆን ከፈለጋችሁ ያለችን ነው ጸሐፊዋ። በቤተሰብ የተደረጉትን ስውር ስምምነቶች በሙሉ ይሄ ጨሌውን ያመቺሳውን የምናምኑን ኮታታ ኮተቱን ስለምታውቁት ማለት ነውና በቤተሰብ የተደረጉትን ስውር ስምምነቶች ከመናፍስቶቹ ጋር በሙሉ በፈጣሪ ስም አፍርሻቸዋለሁ ብሎ ማወጅ የመጀመሪያው እርምጃ ነው። ሌላው ምንድነው? የመንፈሳዊ ጋብቻን ቀንበር ለመስበር ነው። የኋላ ላይ እንግዲህ የመናፍስት ሰዎች ህልም ውስጥ እየገቡ የሚያደርጉትን ስውር ግንኙነት እና የእድል ስርቆት ለመስበር ጠንካራና የማያወላውል አቋም መያዝ ይጠይቃል። እንግዲህ ለምሳሌ እናንተ በስውር ህይወት አጋር ትዳርንና የወደፊት እድልን የሰረቅ የውሃ ላይ መንፈስ ሆይ ዛሬ በእግዚአብሔር ቃልና በኢየሱስ ስም ከአንተ ጋር ያለኝን ማንኛውንም ስውር ትስስር አቋርጫለሁ። በህልሜም ሆነ በባህል የተደረጉ የጋብቻ ቀለበቶችና ስምምነቶች በሙሉ በእሳት የፈረሱ ይሁኑ። ከእንግዲህ በህይወቴ በሰውነቴና በጣፈንታዬ ላይ ምንም አይነት መብት የለህም፣ ውጣ ልንለው ይገባል። በጽኑ ጸሎት ማለት ነው። ደራሲዋ ጄነፈር ለክሌር እንደምትነግረን። ሌላው ምንድነው? የተወሰደውን የህይወት ብርሃንና በረከት ማስመለስ ነው። ይሄ ብዙዎቻችሁ ጥያቄ ነው። ትችላላችሁ። ብዙዎቻችሁ እኮ ስለማትሰሙ ነው። ብዙዎቻችሁ ችግራችሁ ላይ ብቻ ስለምታጠነጡንና የምታስቡ ችግራችሁ ብቻ ስለሆነና መፍትሄው ላይ ስለማታተኩረ ነው እንጂ ይቻላል፣ እንደሚቻል እየነገረችን ነው። በጥናትና በሪሰርች ማለት እሱን ነው እየነገርኳችሁ ያለው። እድላችሁ የተወሰደ ሰዎች ማስመለስ ትችላላችሁ። የምታስመልሱበትን መንገድ ደግሞ እየነገርኳችሁ ነው። ሌላው ምንድነው? የተወሰደውን ህይወት ብርሃንና በረከት ማስመለስ ነው። ሪከቨሪንግ ስቶለን ዴስቲኒ ትለዋለች እሷ። ጠላት በረከትዎንና እድልዎን ወስዶ በባህር ጥልቀት ውስጥ ወይም በጨለማው ዓለም ውስጥ አስሮት ሊሆን ይችላል። ልብ አድርጎ ጠላት በረከታችንን እድላችንን ወስዶ በባህር ጥልቀት ወይም ደግሞ በጨለማው ዓለም ውስጥ ያስቀምጠዋል። ይህንም ብዙ ሰው ያውቀው አያውቀው እርግጠኛ አይደለሁም። በጨለማው ዓለም ውስጥ ነው የሚያስቀምጠው። ስለዚህ አስሮትም ሊሆን ይችላል። ነገር ግን በመንፈሳዊው ዓለም ውስጥ የጠፋውን ንብረት የማስመለስ ስልጣን አውቶሪቲ ኦፍ ሪስቶሬሽን ያለችው እሷ ተሰጥቶናል። ይህንም በደንብ አስቡት። አሁን ብዙዎቻችሁ የማይገባችሁ ይሄ ነው። ከይቅርታ ጋር ይሄ ድፍረት እንዳይሆንብኝ የማይገባችሁ ስል በመንፈሳዊ ዓለም ውስጥ የጠፋውን ንብረት ማስመለስ ስልጣኑ ተሰጥቶናል። በቃ ይሄ ነው ትልቁ ነጥብ። ብዙዎች ይችል ይሆን ወይ ምናምን፣ ትችላላችሁ። ድላችሁ የዞረ ነገሮች የተበላሻሹባችሁ ትችላላችሁ። ሪስቶር ማድረግ መጠገን መመለስ ትችላላችሁ። ይሄው የነገረችን ነው። ይቻላል። ይሄ ስልጣን ተሰጥቶናል ትልና የጦርነት ጸሎት ብላ ደግሞ ተዘረዝራችሁ ነጥቦች አሉ። አንደኛ በስውር የተዘወረውን የተሰረቀውንና የተጋረደውን እውነተኛ ማንነቴንና እድሌን ዛሬ በኃይል አስመልሳለሁ። ይሄ በደንብ ውስጣችሁ ሊመላለስ ይገባል። የኔ የሆኑት ነገር ግን በሰዎች ምቀኝነት ወይም በመናፍስት አሰራር የታሰሩት የስራ፣ የገንዘብ፣ የእውቀትና የክብር በሮች በሙሉ አሁን ይከፈቱ ብላችሁ ልትጸልዩ ይገባል። እንዲሁም ጠላት በህይወቴ ላይ የጣለው የውሃ ጭጋግ ድብርትና ግራ መጋባት ተገፎ መለኮታዊ የብርሃን ዘመን በላይ ላይ ይውጣ ብላችሁ መጸለይ ይኖርባችኋል። ይህን ካደረጋችሁ በስነስርዓት የምትጸልዩ ከሆነ ስልጣኑ ተሰጥቷቸዋል። ሌላው ምንድነው? የአእምሮ ንቃትና ጠባቂ መላእክትን ማሰማራት ነው። ይሄ ስፒሪቹዋል ቪጂላንስ። እንግዲህ ውጊያው የአንድ ቀን ብቻ አይደለም። የጠላት ውጊያ ያው እነሱ 24 hours ዴይ ስለሚሰራ ማለት ነው እና የአንድ ቀን ብቻ ስላልሆነ ጠላት ተመልሶ ሊመጣ ስለሚችል ይታደሳል የምንለው በሌላ ቋንቋ፣ መንፈስ ይታደሳል የምንለው በሌላ ቋንቋ፣ ዘወትር ልንነቃ ይገባል። አእምሮን ለበጎ ሐሳብና በእምነት ላይ ቃል ይጠብቁ። ሌዋታን የተባለው የትዕቢት መንፈስ በሰዎች መካከል ጥርጣሬና አለመግባባትን ሲዘራ እርሶ በትህትናና በማስተዋል ክፉን ሐሳብ አክሽፉት። በጸሎቶ ውስጥ የእግዚአብሔር መላእክት መጥተው በሕይወቶ ዙሪያ ያሉትን የጠላት ምሽጎች እንዲያፈርሱና እድለውን እንዲጠብቁ በስልጣን እዘዙ። ከእግዚአብሔር የተሰጠን ስልጣን ማለት ነው። እንግዲህ ደራሲዋ እንዲህ እያለች ነው የምትቀጥለው እና ጸሐፊዋ መጽሐፉን የምታጠቃልለው እንግዲህ አንድ ሰው እነዚህን መንፈሳዊ መፍትሄዎች በእምነትና በጽናት በተገበረ ቁጥር ህይወቱ ከተተበተበበት ስውር ሴራ ወጥቶ ወደ ተፈጥሯዊ ስኬቱና ወደ እውነተኛው የእግዚአብሔር ዕጣ ፈንታው እንደሚመለስ ሙሉ ማረጋገጫን መስጠት ነው። እንግዲህ ከዚህ በላይ የምትፈልጋላችሁ? ስልጣኑ ተሰጥቷችኋል። መሸበር የለባቸውም። ከመሸበር ይልቅ ማድረግ ያለባቸውን ምን ብላችሁ መጸለይ እንዳለባችሁ በዝርዝር ላይ ተናግረዋል እና ይሄንን ተግባራዊ አድርጉ ትችላላችሁ። ይሄ በተለይ እድሉ ለተወሰደበት እድሉ ለዞረበት ትልቅ ነገር ነው። ትልቅ ፍንጭ ነው። ትልቅ ምልክት ነው። ትልቅ ምክር ነው። ትልቅ ትምህርት ነው ብዬ ነው
እማምነው እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። በነገራችን ላይ ግን ለምንድነው ብዙ ሰው የማያየው እንደዚህ አይነት መርሃ ግብር? ለምንድነው እንደዚህ አይነት ጠቃሚ የሆነ የህይወት መርሃ ግብር የብዙዎች ችግርን መፍትሄ ይዞ የሚመጣ መርሃ ግብር ብዙ ሰው የማይመለከተው? ከዚህኛው ይልቅ ወደ ፈንጠዝያው የሚያደላው ለምንድን ነው? እግዚአብሔር ልቦና ይስጠን። ግድ የላችሁም እንደዚህ አይነት ነገር ዛሬ ይጠቅመናል ብላችሁ ባታስቡ ነገ ከነገ ወዲያ ሲገባችሁ ሊጠቅማችሁ ስለሚችል ብዙ ሰዎች ዘንድ ይደርስ ዘንድ አጋሩ። ይሄ ሁለተኛው ቻናል ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙ ሰዎች አጋሩ። ብዙ ሰዎች ጋር ይድረስ፣ እንነጋገርበት፣ ሰዎች ይዳኑ፣ ሰዎች ከተተበተብንበት ነገር እንውጣ። እየለፋን የምናገኘው ነገር እጃችን ላይ አመዳፋሽ የሚያደርግብንን ኃይል እንወቀው፣ አውቀን እንስበረው። ስለዚህ ይህንን ማድረግ የሚቻለው ደግሞ እንዲህ አይነት መርሃ ግብሮችን ለብዙ ሰዎች ስታዳርሱ ነው። አንድ ሰው ይህንን ፕሮግራም እያየ ያለ አንተ ወይም አንቺ ለምታውቋቸው 5-10 ሰው ከቻላችሁ ከዛ በላይ አጋሩ። ብዙ ሰው ማወቅ፣ ብዙ ሰው መንቃት፣ ብዙ ሰው መዳን ስላለበት ማለት ነው። በቀጣይ እንግዲህ በሌላ ጠቃሚ መረጃ መርሃ ግብር ነው የምንገናኘው። እስከዛው ግን ሁሌ የምንምለው በያላችሁበት ሰላም